አፍሪካ የሱዳኖች እልቂት እንደ ጥሩ ወዳጅ ባንድ አብረው የጋራ አለቃቸውን ከስልጣን ያስወገዱት የሱዳን የጦር ጀነራሎች በስልጣን ሽሚያ ተጣልተው አንዳቸው ሌላቸውን ለማጥፋት ውጊያ ከጀመሩ 2 ዓመታት ከመንፈቅ ደፈኑ። የሚያዟቸው የመከላከያና የፈጥኖ ደራሽ ጦር ኃይላት ዛሬም ይዋጋሉ። የሱዳን ስልታዊ አቀማመጥና ከነዳጅ ይዘት እስከ ወርቅ ከብረት እስከ ሬዝ አርዥ የሚዘረዘር እምቅ ሀብቷን ለመቀራመት የሚሰፈሰፉት የሩቅም የቅርብም ኃይልም ሀብታትም መንግስታትም ተፋላሚዎችም ያስታጥቃሉ። የደሃይቱ አፍሪካዊት ደሃ ሀገር ህዝብ ቀን ከሌት ያልቃል፣ ይቆሳቆላል፣ ይሰቃያል፣ የተሳካለት ይሰደዳል። የሰሞኑ የእልቂት ማዕከል ኤልፋሻር ሆናለች። ፋቲማ አብዱራህማን ከማዕቱ ተርፈዋል፣ ልጆቻቸው ግን አልተረፉም። በርካታ ከባድ የጦር መሳሪያ ጥቃት ነበረ። እኔ ራሴ በጥቃቱ ተመትቻለሁ፣ ልጄ ተገድላለች፣ ሌላኛዋ ልጄ አይኗ ተመቷል፣ በአንድ ልጄ ሽባ ሆኗል። እኔ በተኩሱ ተመትቻለሁ፣ ሰውነቴ ቆስሏል ነው አብጧልም። ትናንትና የቆሰሉ መሸፋፈኛ ፋሻም ቀይሬያለሁ ብለዋል። የሰማ እንጂ የመለስ የለም። የመብት ተጓዦች እርዳታ አቀባዮች የዓለም አቀፍ ድርጅት ተወካዮች ለሰላማዊ የሰው ከለላ እንዲደረግለትም እርዳታ እንዲሰጠውም ያልጠየቁ ያላስተባበሉበት ጊዜ የለም። ጩኸት ጥሪ ማሳሰቢያውን የሰማ እንጂ ሁነኛ መልስ የሰጠ የለም። የተባበሩት መንግስታት ድርጅት የአፍሪካ ጉዳይ ረዳት ዋና ጸሐፊ ማርታ አማላም አኪያ እንደሚሉት በተለይ ኤልፋሻር ላይ ታላቅ የቀውስ መከሰቱን በድጋሚ ተዘግቦ ነበር ይላሉ። እርምጃ ግን አልተወሰደም። ኤልፋሻር ውስጥ ስላለው ከፍተኛ ቀውስ ለወራት ተዘግቦ በተደጋጋሚ ማስጠንቀቂያ ተሰጥቶ ነበር። እስካሁን ድረስ ሁኔታው ይባባሳል። ለመከላከልም የጸጥታው ጥበቃ ምክር ቤት የወሰደው እርምጃ የለም። አውዳሚውን ጦርነት ለማስቆም ሁላችንም የየራሳችንን ሚና መጫወት አለብን ይላሉ። በሁለት ዓመት ከመንፈቁ ጦርነት ያለቀውን ህዝብ በትክክል የቆጠሩ የለም። አንዳንዶች ከ150 ሺህ በላይ ህዝብ ተገድሏል ይላሉ። ሌሎች የሟቾችን ቁጥር ከ250 ሺህ ያስበልጡታል። የተባበሩት መንግስታት ድርጅት ከዓለም ትልቁ ሰብአዊ ቀውስ ያለው ጦርነት ከ14 ሚሊዮን ህዝብ አንድም አሰድዷል፣ ሁለትም ከቤት ንብረቱ አፈናቅሏል ይላል። ሴቶች ተደፍረዋል፣ ቁስለኞች ህክምና አጥተዋል፣ በረሃብ ላይም ወድቀዋል። ከርዕሰ ከተማ ካርቱም እስከ ሰሜን ኮርዶፋ የሚገኙ ከተሞች፣ መንደሮች፣ የጤና፣ የሃይማኖት፣ ማህበራዊ አገልግሎት መስጫ ተቋማት፣ የመንግስት መስሪያ ቤቶች ጋይተዋል፣ ተመዝብረዋል። መንገዶች፣ ድልድዮች፣ አውሮፕላን ማረፊያዎች ወድመዋል ይላሉ። ካለፈው ሳምንት ቅዳሜ ጀምሮ የዓለምን ትኩረት የሳበው የምዕራባዊ ዳርፉር ዋና ከተማ ኤልፋሻር ላይም የተፈጸመ ግፍ ነው። ከተማይቱን እንደ አብዛኛው አካባቢዎች ይቆጣጠር የነበረው የሱዳን መከላከያ ሰራዊት ጦርነቱ ከተጀመረበት ጊዜ ጀምሮ ከ2015 ወዲህ ግን የሱዳን ፈጥኖ ደራሽ ጦር አርኤስኤፍ በመጻሩ ኤልፋሻር ከተማን ለመቆጣጠር በድጋሚ ሞክሮ ነበር። ፈጥኖ ደራሽ ጦርነቱ በተለይም ባለፉት 18 ወራት የከተማይቱን መውጫና መግቢያ ዘግቶ የሰብአዊ እርዳታ እንዳይገባ በማገዱ ብዙ ህዝብ በራብና በመድኃኒት እጦት አልቋል። እልቂቱን ያዩ የሱዳን የመብት ተሟጋቾች ከፊት ሰፊ መቃብር እስከማለት ድረስ ደርሰው ነበር። ፈጥኖ ደራሹ ጦር ከበባውን እያጠበበና እያጠናከረ ቆይቶ የመከላከያ ኃይሉ መከላከያ ባለፈው ሳምንት ቅዳሜ ሰብሮ እሁድ ተቆጣጠራት። ከዛማ የመብት ተሟጋቾች ክፍት ሰፊ መቃብር ያሏትን ከተማ ልጅ ከዋቂ ሴት ከወንድ በሽተኛ ከጤነኛ ሳይለይ በአደባባይ የሚገድሉባት የሰዎች ቄራ ሆነች። መንደሩ ዩናይትድ ስቴትስ ያደረገው ፓይማ ድርጅት የሱዳን ጉዳይ አጥኚ ሻይና ሉዊስ እንደሚሉት የአርኤስኤፍ ታጣቂዎች ጭካኔ አቻ አይገኝለትም። በዓለም ላይ ሌላ ኃይል ከዚህ የበለጠ ጭካኔ ወይም አረመኔነት ይፈጽማል ብዬ አላስብም። እንደሚመስለኝ ልዩነት ለአርኤስኤፍ ይህ እርምጃ ሆን ተብሎ የሚፈጸም የዘር ማጥፋት ፖሊሲያቸው መሆኑ ነው። ይህ ቅጥ ያጣ ውድመት ሆስፒታል ውስጥ የተኙ በሽተኞችን፣ የህክምና ባለሙያዎችን መግደል እነሱንም ሁሌ የሚያደርጉት ስልት ነው ብለዋል። ኤልፋሻር ከሌላው ዓለም ጋር የሚያገናኝ የስልክ፣ የኢንተርኔት፣ የገመድ፣ የመንገድም ሆነ ሌላ የመስመር ባለመዘርጋቱ ካለፈው እሁድ ጀምሮ የሚፈጸምባት ግፍ በትክክል የሚያውቅ የለም። የሳተላይት ምስሎች ከተማይቱን የሚቆጣጠረው የፈጥኖ ደራሽ ጦሩ ባልደረቦች የሚያሰራጯቸውን የቪዲዮ ምስሎች፣ የቃል መረጃዎችና ከተማይቱን ያመለጡ ሰዎች ዋቢ የሚጠቅሱት የተባበሩት መንግስታት ድርጅትና ሌሎች ተቋማት እንዳሉት ግን ካለፈው እሁድ እስከ ሐሙስ ድረስ ብቻ ወደ 2000 የሚጠጉ ሰላማዊ ነዋሪዎች ተረሽነዋል። በከተማይቱ ውስጥ እስከ ቅርብ ጊዜ ድረስ አገልግሎት የሚሰጠው
የሳውዲ አረቢያ ሆስፒታል ውስጥ የተኙ በመቶ የሚቆጠሩ ህሙማን የህክምና ባለሙያዎችም ተገድለዋል። ከከተማይቱ ማምለጥ የቻሉ በሺ የሚቆጠሩ ሰዎችም ወደ ሌላ ስፍራ ሸሽተዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።